ካንተ ጋም ኢየሱስ ስለምትለው አምላክም መስማትም ሆነ ምንም ነገር ሊኖረኝ አልፈልግም። አሁን ለዚች ሕፃን ምን ታደርግላታለህ? ተስፈንጥሮ ሊገባበት የነበረው ያ ስንት ገንዳ ውሃ የለው። ዛሬ እንግዲህ በዓለማችን ላይ ከ200 ሚሊዮን በላይ ሰዎች በዚህ ድርጅት ይረዳሉ። ባለቤትና ልጅ የሚሄዱበት ቤተክርስቲያን ፓስተር ሰማይ የተደፋባት ትመስል ነበረ። በጣም አልቅሳለች፣ ጠቁራለች፣ ተገርፋለች። ጋር ኢንሲደንስ ይባላል። ግጥምጥሞሽ ወይስ መለኮታዊ ቅንብር? በየዕለቱ የምንሰማቸው ገጠመኞች፣ ክስተቶች፣ አስደናቂ ነገሮች ግጥምጥሞሽ ወይስ መለኮታዊ ቅንብር አላቸው? እስኪ አንተም እንደዚህ አይነት መለኮታዊ ቅንብር ያለበት ታሪክ ልታካፍለን ካለ? ከራሴ ልጀምርልሽ ወይስ ካነበብኩት ላደርግልሽ? የትኛው ይቅደም? ካነበብኩት ልንገርሽ። እንግዲህ እንደምታውቂው ወርልድ ቪዥን የሚባል ትልቅ ግብረሰናይ ድርጅት አለ፣ የእርዳታ ድርጅት አለ። በዓለም ላይ በብዙ ሀገራት ላይ የተከፈተ ነውና ብዙ ነገር የሰራ ነው። ብዙ ህጻናቶችን ያነሳ፣ ለብዙዎች ውሃ፣ ለብዙዎች የተለያዩ አቅርቦት ሴቶች ላይ የሰራ ትልቅ ተቋም ነው ወርልድ ቪዥን። አመሰራረቱን ስታዩ በጣም የሚገርም ግጥምጥሞሽ የሚመስል ግን መለኮታዊ ቅንብር ያለበት ነገር ነውና ወንጌላዊ የነበረ ቦብ ፒርስ የሚባል ሰው ነበረ እና ይሄ ሰው ቻይና ሀገር ሄዶ አንድ ትምህርት ቤት ላይ ወንጌል ይሰብካል እና የነበሩት ሴቶች ናቸው ተማሪዎቹ። እዛ የነበረችው ሚሽነሪ ነች፣ የትምህርት ቤቱ አስተዳደር እና ከዛ ሄዶ ከሰበከ በኋላ በዛ ሀገር ላይ የነበሩ ሰዎች ምላሽ ይሰጣሉ። ከነሱ መካከል አንድ ጆድ ዋይት የተባለች ህፃን ልጅ ጌታ እንደ ግል አዳኙ አድርጋ ትቀበልና ወደ ቤተሰብ ትሄዳለች። ከሄደች በኋላ ለአባቷ ጌታን መቀበሏን፣ ክርስቲያን መሆኗን፣ እምነቷን መቀየሯን ትነግረዋለች። አባትየው ይህን ነገር ካለወጥሽ ከኔ ጋር መኖር አትችይም ይላታል። በኋላ ላይ አልለውጥም ስትለው ደብድቦ ሰባብሮ በጣም በአሰቃቂ ሁኔታ ገርፏት ከዚህ በኋላ የኔ ልጅ አይደለሽም ብሎ ያባራታል። እና ቀጥታ ሄደችው ወደ ትምህርት ቤት ነበረ። ቦብ ፒርስ ወደ ሀገሩ የሚመለስበት ወደ አሜሪካ የሚመለስበት ጊዜው ደረሰና ሲመጣ በነጋታው ከዚች ልጅ ጋር ቆማ ያያታል እና ልጅቷ ሰማይ የተደፋባት ትመስል ነበረ። በጣም አልቅሳለች፣ ጠቁራለች፣ ተገርፋለች እና በኋላ ላይ እቺ አስተዳደሩ ምን ብላ ትጠይቋለች? እንግዲህ ትላንትና በሰበከው ስብከት ጌታን አግኝታ ይኸው በእንዲህ አይነት ሁኔታ ተገርፋ ተባራለች። አሁን ለዚች ሴት ለዚች ሕፃን ምን ታደርግላታለህ የሚል ጥያቄ ጠየቀችው እና እሱ የኪሱ የነበረችው $5 ነበረች እና $5 ሰጣትና ያለችኝ ይሄ ነው ሲላት፣ ከዚህም በኋላ እንደዚሁ መላክ ከጀመርክ እኔ አሳድጋታለሁ፣ አብራ ማድረግ ትችላለች ትለዋለች። ወደ ሀገሩ ይመለስና ይሄ ጥያቄ ግን ያቃጭልበታል። እንግዲህ ለዚች ሕፃን ምን ታደርግላታል? ከዛ በዓለም ላይ ብዙ ሰዎች እንደዚህ የሆኑ ሰዎች እንዳሉ ያስተውላል። በየወሩ ያንን $5 መላክ ይጀምራል። እንግዲህ ይሄ የሆነው በ1947 ነበረ። በ1950 ይሄ ጥያቄ የፈጠረው ወርልድ ቪዥን የሚባለውን ተቋም ሊመሰርተው ቻለ። ዛሬ እንግዲህ በዓለማችን ላይ ከ200 ሚሊዮን በላይ ሰዎች በዚህ ድርጅት ይረዳሉ። በጣም በርካቶች የስራ እድል አግኝተውበታል እና ይሄ ገጠመኝ የሚመስል ግን መለኮታዊ ቅንብር ነው። እግዚአብሔር የሚያዝንበትን እኔም አዝናለሁ ይላል ይሄ ቦብ ፒርስ የተባለው ሰውና ይሄ ገጠመኝ እንግዲህ ገጠመኝ ብቻ ይመስልሻል? መለኮታዊ ቅንብር እንዳለው አንቺ የምታስታውሺው እንዲህ አይነት ታሪክ አለ? እኔም የሰማሁት አንድ ታሪክ አለ፣ በጣም የሚደንቅ ታሪክ። አንድ ፋሚሊ ናቸው በአሜሪካ የሚኖሩ እና እናትና አባት ናቸው። አንድ ልጅ አላቸው እና እናትና ልጅ ናቸው አማኞች። አባት ደግሞ ኤቲስት ነው። ስለ ኢየሱስ ምንም ነገር መስማት አይፈልግም፣ ቤተክርስቲያንም አይከታተልም። እናትና ልጅ ግን ሁልጊዜ ቤተክርስቲያን በቋሚነት ይከታተላሉ። እነሱ ቤተክርስቲያን በሚሄዱበት ሰዓት እሱ ቤት ነው የሚሆነው ወር ሌላ ቦታ። በአንድ ክፉ ቀን ግን በመኪና አደጋ ባለቤቱና ልጁን ያጣል። ከዛ ይሄ ሰው ድሮ ነው በሚባለው በቃ በጣም እግዚአብሔር የለም የሚለውን ነገር በጣም አምርሮ አመነበት።
በቃ ቤቱን ዘግቶ ሀዘን ነው በቃ። እና አንድ ቀን የባለቤቱ እና ልጁ የሚሄዱበት ቤተክርስቲያን ፓስተር ሊጠይቀው ቤቱ ይመጣል። በር ሲያንኳኳ ይከፍትለታል። ማን ደግሞ አንተ አለው። ባለቤትና ልጅ የሚሄዱበት ቤተክርስቲያን ፓስተር ነኝ እና እንዴት እንደሆንክ ልጠይቅ እና የሚያስፈልግ ነገር ካለ ልናግዝ ልናጽናና ስለምንፈልግ ነው አለው። በጣም ተናደደ ይሄንን ሲሰማ። ከአንተ ጋርም ኢየሱስ ስለምትለውም አምላክም መስማትም ሆነ ምንም ነገር ሊኖረኝ አልፈልግም እና ሂድልኝ ብሎ በሩን ዘግቶ አባረረው። እና ይሄ ሰው በቃ ሀዘኑን የሚወጣው ያው ስራውን ቀጥሏል ይሰራል። ግን ከስራ በፊት ደግሞ ጂም ይሄዳል፣ ይዋኛል። በቃ በእንደዚህ አይነት ነገር ውስጥ ተደብቆ ነው ሀዘኑን የሚያሳልፈው። ሶሻላይዝ አያደርግም። እና አንድ ቀን ጂም ይሄዳል። ዋና ቦታ አለ፣ ጂም አለ። እና መጀመሪያ ዋኝቼ ከዛ ጂሙን እሰራለሁ ብሎ ሲሄድ ጨለማ ነው። ከስራ ከመግባቱ በፊት ነው ጂም የሚሰራው እና ሊነጋ አካባቢ ማለት ነው። እና ጨለማ ነው። ሊዋኝ የዋናው ቦታ ጋር ይሄዳል እና መስፈንጠሪያ ቦርድ ላይ ወይም ጣውላ ጋር ይቆምና እጁን እንደ ዋና ውስጥ የሚገቡ ሰዎች እንደሚዘረጉት እጁን በደንብ ዘርግቶ ሊዘል ሲል ከሱ ኋላ ያለ ትልቅ መስታወት አለ። በሱ የሚገባው የብርሃን ወገግታ ከፊት ለፊት ያለው ግድግዳ ላይ ጥላ ይሰራል። ያ ደግሞ ምን ይሰራል? የኢየሱስ የስቅለት ኢየሱስ መስቀል ላይ ያለ ምልክት ይመስለዋል ማለት ነው። እና ያን በሚያይበት ሰዓት በቃ ውስጡ በጣም ደነገጠ። በቃ ኢየሱስን በዛች ሞመንት መቀበል እንዳለበት ውስጡ በጣም ተኮነነ። እዛችው መስፈንጠሪያ ቦርድ ላይ ተንበርክኮ በጣም በህይወቴ በጣም እንደምታስፈልገኝ አሁን አምኛለሁ፣ በቃ አድነኝ ብሎ ጸለየ። እዛው ጌታን ተቀበለ። ከዛ ተነሳ ማለት ነው። ልክ እንደተነሳ የጂሙ ውስጥ የሚሰሩ ሰዎች ይመጣሉ። በጣም ይቅርታ አድርግልን መብራት ኃይል መቆራረጥ ስለነበረ ነው እና አሁን እናበረዋለን ብለው ሲያበሩት ገንዳው ውሃ የለው። ተስፈንጥሮ ሊገባበት የነበረው ያ ስንት ገንዳ ውሃ የለው። በዛች ሞመንት ያቺ መለኮታዊ የሆነች ሞመንት ባትፈጠር ኖሮ ተስፈንጥሮ ሴራሚኩ ላይ ይዘላል። እንግዲህ ምን ሊፈጠር እንደሚችል ማሰብ አይከብድም። እና በዛ ሞመንት ከስጋም ከነፍስም ሞት ዳነ ማለት ነው ይሄ ሰው። በጣም የሚገርም ነው። በጣም ይሄ አሁን እንግዲህ ግጥምጥሞሽ ነው የምንለው ብቻ ሳይሆን መለኮታዊ ቅንብር ነው። ያቺ ፍራክሽን ኦፍ ሰከንድ ንስሐ የገባባት ጌታን ያየበት በምስል እግዚአብሔር ያሳየው ነገር ወደ ህይወት እንዲመለስ እግዚአብሔር ሲያቀናብረው ነበርና የእግዚአብሔር ነገሮችን ኦርኬስትሬት የሚያደርግበት ነገር በጣም አስገራሚ ነው። እንግዲህ ዛሬ እኛም ይዘንላቸው የመጣ ነው አንድ ዝግጅት አለን። ከዚህ በኋላ በተከታታይ የምናቀርበው ግጥምጥሞሽ ወይስ መለኮታዊ ቅንብር የሚል ነው እና ስያሜውን በተመለከተ እንደው በአማርኛ ብቻ ሳይሆን በእንግሊዘኛ ምን ብንለው የተሻለ ነው? የእንግሊዘኛው እንግዲህ ኮኢንሲደንስ እና ጋድ ከሚለው ቃል የተደባለቀ አንድ ቃል አለ። ጋድ ኢንሲደንስ ይባላል። ስለዚህ ኮኢንሲደንስ ኦር ጋድ ኢንሲደንስ በአማርኛ ግጥምጥሞሽ ወይስ መለኮታዊ ቅንብር እንለዋለን ማለት ነው። መጽሐፍ ቅዱሳችን ላይ በጣም የሚገርምሽ ነገር ሁሉን ነገር እግዚአብሔር እንዴት እንዳዘጋጀው እንዴት እንዳቀናበረው ያሳየናልና አንድ ቃል አለ በአዲስ ኪዳን ላይ በተለይ በግሪክ ቋንቋ ላይ ካታርቲዞ የሚል ቃል አለ እና ይሄ ካታርቲዞ የሚለው ቃል የሚያሳየን ነገር ምንድነው? የእግዚአብሔር ነገሮችን ያቀናበረበት ያዘጋጀበት መለኮታዊ የሆነ ግጥምጥሞሽን ነው የሚያሳየው እና ዓለማት በእግዚአብሔር ቃል እንደተዘጋጁ የሚለው የካታርቲዞ የሚለው መዘጋጀትን፣ በሌላ ቦታ ኢኩዊፕ የሚለውን ማስታጠቅንም ካታርቲዞ ይለዋል። ማቴዎስ 4 ላይ ማርቆስ 10 ላይ ያለው ደግሞ መረባቸውን ሲያበጁ ነበር የሚለውም ካታርቲዞ ነው። የተቆራረጠውን ወደ ቀደመው ዓላማ ወይም አሳ መያዝ ወደሚችልበት ሲመልሰው እሱም ቅንብር ነው ብሎ ነው የሚያስቀምጠው እና እኛም በህይወታችን ላይ በጣም እግዚአብሔር ያሳየን በጣም መለኮታዊ የሆኑ ቅንብሮች አሉና እነዚህን ትልልቅ ተቋማቶች እንዴት
እንደተጀመሩ ምናነሳበት ቅድም እንዳነሳ ነው። ሌሎችም ደግሞ አሉና ምን ነገሮች ይዘን እንቀርባለን? እንደው በኮንተንት ደረጃ ምን ይጠብቁ ተመልካቾች? በኮንተንት ደረጃ ቅድም እንዳነሳ ነው እግዚአብሔር ከድንገተኛ አደጋ ሰዎችን እንዴት ያቺን ፍራክሽን ኦፍ ሰከንድ ላይ ጣልቃ ገብቶ ሰዎችን የሚያድንበት አጋጣሚዎች በቪዲዮም በሰዎችም ምስክርነት ደግሞ እንደዛም ይሆናል እና አንዳንድ ደግሞ በትዳር የሚጣመሩ ሰዎች በምን አይነት አጋጣሚ እንደተገናኙ ትዳርን ብቻ ሳይሆን ጓደኝነት፣ የቢዝነስ ፓርትነር እንዲህ አይነት ሪሌሽንሺፖች በእግዚአብሔር ቀመር ተቀምረው እንዴት አንድ መሆን እንደሚችሉ ሰውን ለሰው እግዚአብሔር እንዴት እንደሚሰጥ እንደዚህ አይነት አጋጣሚዎችንም እናያለን። በጣም ብዙ የሚገራርሙ ነገሮች እግዚአብሔር ጣልቃ ገብቶ ሰዎችን ያዳነበትን ማዳን የምንመሰክርበት በአካል መጥተው ሰዎች ይህንን እግዚአብሔር የደረሰላቸውንና ያዩትን መለኮታዊ ቅንብርን ወይም ከገጠመኙ ባሻገር ያለውን የእግዚአብሔርን እጅ የሚያዩበትን ነገር የምንመሰክርበት ደግሞ በጽሁፍም የምናቀርብበት የተለያዩ ደግሞ እንደነዚህ ቅድም እንዳነሳሽው አይነት ገጠመኞች የሚመስሉ ግን እግዚአብሔር ከጀርባ ሆኖ ያዋቀራቸውን ነገሮች ይዘንላቸው የምንቀርብበት ግጥምጥሞሽ ወይስ መለኮታዊ ቅንብር የተሰኘ ዝግጅት በቅርቡ ይዘን እንጠብቃለን ማለት ነው። ስለዚህ እንዲህ አይነት ታሪክ ያላቸው ሰዎች ካሉ እንዲመጡ እስቲ ጥሪ አድርግላቸው። እሺ፣ ለተመልካቾቻችን ደግሞ የምናቀርበው ጥሪ አሁን የፕሮግራማችንን ይዘት እንደነገርናችሁ ነው። በዚህ አይነት ዙሪያ ደግሞ እንደዚህ አይነት ታሪክ አለኝ፣ የእግዚአብሔርን ልጅ በህይወት አይቻለሁ፣ መለኮታዊ ግጥምጥሞሽ ያለበት ታሪክ ራሴ አሳልፍ ያለው የምትሉትን አስተያየት መስጫው ስር ብትጽፉልን እያንዳንዱን እናነባለን፣ መልስ እንሰጥበታለን። ከኮሜንቶች ውስጥም መርጠን ደግሞ ለፕሮግራማችን የምናቀርብ ይሆናል። ብዙዎች ይታነጹበታል፣ ብዙዎች እግዚአብሔርን ያዩበታል። ብዙዎች ደግሞ ይሄ ነገር እድል ነው ብለው የሚያስቡ ሰዎች ደግሞ እግዚአብሔር ነው የእግዚአብሔር እጅ ነው ደግሞ ብለው እግዚአብሔርን ማመስገን እንዲሆንላቸው እግዚአብሔር ሁሉን ነገር ለበጎ እንደሚያደርገው ያንን የሚያዩበት ስለሚሆን ኮሜንት መስጫው ስር ደግሞ እንድትጽፉልን እንጋብዛችኋለን። እውነት ነው። እንግዲህ ምናልባት በትዳራችሁ የትዳር አጋራችሁን ያገኛችሁበት መለኮታዊ ግጥምጥሞሽ ካለ እሱ እንድታካፍሉን፣ ታምራት በቤታችሁ ላይ በልጆቻችሁ ላይ በምታውቁት ጉዳይ ላይ የደረሰ የእግዚአብሔርን እጅ ያያችሁበት ለሰዎች ገጠመኝ የሚመስል ነገር ግን መለኮታዊ የሆነ ቅንብር ያያችሁበት ይሄ ጋድ ኢንሲደንስ ነው የምትሉት ነገር ካለ ኮሜንት መስጫው ላይ እህቴ ሜርሲ እንዳለችው ብትጽፉልን ያንን ልናቀርብ እንችላለን። ደግሞ እንዲህ አይነት ታሪክ አለኝ አጠገባችሁ መጥቼ ኢንተርቪው እንድታረጉኝ ብዙ ገጠመኝ የሚመስሉ መለኮታዊ ቅንብሮች አሉ የምትሉት ነገር ካለ እኛ ደግሞ በቃለ መጠይቅ የእግዚአብሔርን ታምራት ወደ ሕዝብ እንድታደርሱ እናበረታታችኋለን። ይህም ብቻ አይደለም፣ የተለያዩ ሳይንሳዊ የሆኑ ውጤቶችን በመጠቀም እንደገና ደግሞ የራሳችንንም ልምድ በማካፈል የእግዚአብሔርንም ቃል በተለያዩ ሁኔታዎች ውስጥ እግዚአብሔር እንዴት አድርጎ አቀናብሮ ለመልካም እንደሚለውጠው ቅድም እንዳልነው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ይላል። የካታርቲዞ የሚለው ቃል ነው። ለመልካም እንደሚያደርግ እናውቃለን ይላል። በጊዜ ውስጥ ውብ አድርጎ ነገሮችን እንዴት እንደሚሰራ እግዚአብሔር ለትውልዱ የምናሳይበት ነው። እንዲህ አይነት ታሪክ ያላችሁ ሰዎች አሁንም በድጋሚ እናሳስባችኋለን። በኮሜንት መስጫው ላይ ስልካችሁንም ወይም አስተያየታችሁን ብታስቀምጡልን እኛ ደግሞ ወደ ትውልዱ ይዘን እንቀርባለን። ግጥምጥሞሽ ወይስ መለኮታዊ ቅንብር የተሰኘው አዲሱ ዝግጅታችን ነው። ይህንን ቻናል ሰብስክራይብ በማድረግ ላይክ በማድረግ ፎሎ በማድረግ አብሮነታችሁ አይለየን። መልካም ቆይታ